በስተመጨረሻም እንግዲህ አሜሪካ መፍትሄውን ያገኘች ይመስላል። እንደምታውቁት እንግዲህ በኢራንና በአሜሪካ ጦርነት መካከል አሜሪካን ሲያዳክማት የነበረውና በጣም ሲፈትናት የነበረው ነገር ምንድነው? ቺፕ ለሆኑ የኢራን ድሮኖችና ሚሳኤሎች ኤክስፔንሲቭ የሆኑ ኢንተርሴፕተሮችን መተኮስ ነው። ለምሳሌ ፓትሪዮት የሚተኩሰው ፓክ3 የሚባለው ሚሳኤል በራሱ ከ4 እስከ 4.2 ሚሊዮን ዶላር ኮስት ያደርጋል። ይህን እንግዲህ ሎኪድ ማርቲን የሚሰራው ሚሳኤል ነው። በጣም አድቫንስድ ነው። በጣም ፕሪሳይዝ ነው። ነገር ግን ደግሞ አስቡት $30,000 ለማያወጣ የሻሂድ ድሮን 4.2 ሚሊዮን ዶላር የሚያወጣ ሚሳኤል ተኩሳችሁ ስታከሽፉ አስቡት። እስካሁን ድረስ በነበረው ጦርነት እንግዲህ የኢራን ትልቁ አድቫንቴጅ ነበረ። በጣም ቺፕ የሆኑ ድሮኖችና ሚሳኤሎችን እየተኮሰች የአሜሪካን ኤክስፔንሲቭ የሆኑ ኢንተርሴፕተር ሚሳኤሎችን እንዲመናመኑ ማድረግ። ታዲያ አሁን ላይ መቀመጫውን ፍሎሪዳ ያደረገ ፓውረስ የሚባል ስታርታፕ የድሮን አምራች ተቋም ይህንን ከጀርባ የምትመለከቱትን ጋርዲያን የሚል መጠሪያ የተሰጠውን ድሮን እውን አድርጓል ማለት ነው። በነገራችን ላይ ይሄ ካምፓኒ ባክ የሚደረገው በትራምፕ ነው፣ በራሱ በዶናልድ ትራምፕ ነው ባክ የሚደረገው። በዋናነት እንደውም በትራምፕ ልጅ ነው የሚባለው። ታዲያ እስኪ ይህንን ድሮን ስትመለከቱት ምንድነው ትዝ ያላችሁ? የአሜሪካና የኢራን ጦርነት በተጧጧፈ ጊዜ ዩክሬንን ይህን የሚመስል ድሮን ጠይቋት አልነበረ? አሜሪካና የገልፍ ሀገራት ማለት ነው ዲል አድርገው ነበረ። ከዛ በኋላ ያ ዲል ግን ይፍረስ ይቀጥሉላ ምንም መረጃ አልነበረም። ደግሞ እነዛን ድሮኖችንም አልተጠቀሟቸውም። ታዲያ ይመስለኛል በዚች መሀል ላይ ኮፒ ሳያደርጉና ሳይበሏት አይቀርም፣ ወይም ደግሞ ከዩክሬን ላይሰንሱን ሳያገኙ አይቀርም ይህን ነገር ኮፒ ለማድረግ ማለት ነው። ምክንያቱም ከኮስቱ ከፕራይሱ አንስቶ እንደዚህ ስታዩት ራሱ ኤግዛክትሊ ከዩክሬኑ ኢንተርሴፕተር ጋር ተመሳሳይ ነው። ታዲያ ይህ ጋርዲያን የሚል መጠሪያ የተሰጠው ድሮን በአጠቃላይ 28 ደቂቃ ኢንዱራንስ አለው ተብሏል። ማለትም 28 ደቂቃ ያህል አየር ላይ ኤርቦርን ሆኖ ተንሳፎ መቆየት ይችላል። 15 ኪሎ ሜትር ሬንጅ አለው። ታዲያ ይህንን ስትሰሙ እንግዲህ ምናልባት በጣም አነስተኛ ነው ልትሉ ትችላላችሁ። ነገር ግን ይህ ኢንተርሴፕተር ድሮን ስለሆነ ብዙ ሬንጅ አያስፈልገውም፣ ብዙ አየር ላይ መቆየትም አያስፈልገውም። የሚመጡትን ድሮኖችን ትራክ የሚያደርጋቸው ሙሉ ኢንፎርሜሽኑን የሚያቀብለው ራዳር ነው። ከራዳር ኢንፎርሜሽን ተቀብሎ ነው ከዛ ሄዶ የሚመታቸው ማለት ነው። ስለዚህ 15 ኪሎ ሜትር እና 28 ደቂቃ በጣም ከበቂ በላይ ነው ስራውን በትክክል መስራት የሚችል ታርጌቱን በትክክል መምታት የሚችል ዲቫይስ ከሆነ ማለት ነው። ባይሆን የዚህ ድሮን በጣም የሚገርመው ነገሩ ስፒዱ ነው። ቶፕ ስፒዱ 340 ኪሎ ሜትር በሰዓት ሲሆን ክሩዝ ስፒዱ ደግሞ 160 ኪሎ ሜትር በሰዓት ነው። ይህ ማለት እንግዲህ ባጭሩ ምን ማለት ነው መሰላችሁ? በ160 ኪሎ ሜትር በሰዓት እየሄደ ወደ ታርጌቱ ይጠጋል። ከዛ በኋላ ታርጌቱ ጋር ሲደርስ ቶፕ ስፒድ ላይ ይገባና ይመታዋል ማለት ነው። በዚህ ነው የሚያከሽፈው። እስካሁን ድረስ እንግዲህ በመቶች የሚቆጠሩ የተመሳሳይ ሻሂድ የሚመስሉ ድሮኖች ላይ ተሞክሮ 100% ሰክሰስፉል እንደሆነ ተነግሯል ነው የተባለው። ታዲያ የዚህ ድሮን የመጀመሪያ ሳምፕል ወይም ደግሞ ኮንሰፕቱ የመጀመሪያ የተሰራው አሜሪካ ሲሆን አሁን ላይ ግን በማስ እየተመረተ የሚገኘው ዩናይትድ አረብ ኤሚሬትስ ነው። ታዲያ ሁላችሁ በዚህ 2 ቀን ውስጥ እንግዲህ ይፋ እንደተደረገ ለሚሽን ካፔብል ነው እንደተባለ ገና በ2 ቀን ምናምን ውስጥ $22.3 ሚሊዮን ከገልፍ ሀገራቶች ሰኪውር አድርጓል ማለት ነው። እና እንግዲህ የገልፍ ሀገራቶች ዋና ታርጌታቸው ምንድነው? በዚህ የኢነርጂ ሳይቶቻቸውና ትልልቅ ኢንፍራስትራክቸሮቻቸውን በዚህ ፕሮቴክት ለማድረግ ነው ያሰቡት። ታዲያ ፓወረስ የተባለው ይህ ተቋምም እንግዲህ አሁን ላይ የማምረት አቅሙ በወር 3000 የዚህ አይነት ድሮኖችን እንደሆነ ተናግሯል። ነገር ግን በአጭር ጊዜ ውስጥ በወር እስከ 15000 ድሮኖችን እያመረተ ለመቀጠል ፕላን እያደረገ እንደሆነ ይፋ አድርጓል ማለት ነው። የሆነ ሆኖ ምን ልላችሁ ነው፣ ጦርነቱ ገና አላለቀም። አንዳንድ ነገሮችን እያመቻቹ ነው እንጂ ጦርነቱ ገና ይቀጥላል።